ድገም አሁን ድገም አሁን ድገም አሁን ድገም አንድ ድገም እግዚአብሔር ይላል 35 ዓመት ያለቀሱሽ ተመን በቃ አንድ ሁለት ሶስት ያስለቅስካት አዋርድሃታለሁ እያልክ ከጓደኞች ወደ ኋላ አድርገህ ከሰው በታች አድርገህ በረከታን ሁሉ የበላ ሕይወታን ሁሉ የበላ ያስለቀስካት አንተ ጨለማ ለቀናት ነው። አንድ ሁለት ሶስት ይወጣ ለቀ ዘመን ለቀ እጅ አንድ ሁለት ነው ለቀይት ከዛ በኋላ እሳቶች ስጉ ባይከበሩ አንድ ሁለት ሶስት የመጨረሻው ከዛ በኋላ ጮና ሂድ አንድ ቀራው የመጨረሻው ኢየሱስ ጌታ ነው። አሜን ነው። ጠላት ይወርቃል እንጂ አይችልም። እስቲ የጠላት አዋጅ ተገለበጠ በለው። ሆነ ኢየሱስ ጌታ ነው። አሜን ነው። የእግዚአብሔር ኃይል ከእናንተ ጋር ነው። እግዚአብሔር ሆይ ከእንስሳት ጀምሮ ቤቷ ሰላም ይሁን፣ ሕይወቷ ሰላም ይሁን፣ ኑሯ ሰላም ይሁን። እስከ ዛሬ ወደ ኋላ የቀረችው አሁን ወደፊት ይሁን፣ መቀደም ይሁን። እስቲ በረከት ተለቀቀ የኔ በረከት ተለቀቀ። ሆኖልሻል። ለኢየሱስ ክብር አምጡ። በኢየሱስም አሁን ከዚህ ሰዓት ጀምሮ የመጨረሻ የእግዚአብሔር ልጅ ወደ አንቺ ይምጣ። ያቃጫሽ ካለ አይምሯን ልቧን እያስጨነቅ ያለው የከበደ ወይኔ ትችላለህ፣ ትበላታለህ ወይ ግብን አድርገህ ልበልበላ ልትበላ ምን ነው ዛሬ ወይኔ አልክ? ለምን ቀኔ ነበር ቀኔያቸው ነበረ። ለምንድን ነው ለትንሽ ታያስኩ? ምንድን ነው እግራችሁ? የሚካርጋችሁ ክፍል ማድረግ ማነህ? ቡዳዎች ናችሁ። አሁን ትችላላችሁ ወይ? አሁን ትችላላችሁ ወይ? በሉ ከዛ በኋላ በሉ አንድ ሁለት ሶስት ሕይወቷን ዘመኗን በረከቷን በሱ እኮ ነው የምንይዛት እኛ። በረከቷን ለቅቀን ወደ ሰው ይሄዳሉ። በኃይል ሶስት ጮህ ሂድ። አንድ ሁለት ሶስት ሂድ። አንድ ቀጠል የመጨረሻ ሂድ። ወደ ሰው ግባ። ጨለማ ነው። ሃሌሉያ። ተሰጥቼዋለሁ በኢየሱስ ስም። ደስ አለሽ? አይዞሽ። ቡዳ መንፈስ ተመቷል። አንቺን ለመብላት አንቺ ላይ ያቀረው ግን እግዚአብሔር አፍርሶታል። ከዚህ ሰዓት ጀምሮ የእግዚአብሔር ኃይል ባንቺ ላይ ጸጋ ባንቺ ላይ በኢየሱስ ለብዙዎች በረከትሽ ተለቋል፣ ተለቀቀ። ማልቀስ በቃ፣ ሐዘን በቃ፣ በረከትሽ ተለቀቀ በኢየሱስ ሆኖልሻል። ሁሉ መልካም አንድ ሁለት ሶስት
ሕይወቷን ዘመኗን ሁሉ ልቀቅ። ስራው ይፍረስ። ለኢየሱስ ክብር ነው። ትችላለህ? ኧረ እባክህ እሷ መገደል ትችላለህ? ኧረ እባክህ ስመለስ ኢየሱስ ጌታ ነው። አሜን ነው ወይ? ምንም ነገር እናንተን አይችልም። ዲያብሎስ ስንት ናቸው? ብዙ ናቸው። አሁን እሷ መግደል ወስናችኋል። ማን ስልጣን ሰጠህ? እናንተ ሰውን እንዲገል እናንተ ስልጣን የሰጠው ማን ነው? ስራቸው ይፍረስ። አሁን ተነቀላችሁ። መብታችን ነው። እኛም ደግሞ ስራችሁን ለማፍረስ መብታችን ነው። እሱ ለእኛ መብት ነው በለው። ለእናንተ መብት የለውም በለው። መብት አላችሁ እንዴ? መብት አላችሁ? አረባን ሰውን ለመገደል መብት አላችሁ? አንተንም ገላለሁ። አረባን እርግጠኛ ናችሁ? ገላለሁ። እኔን በምን አንቄ ነው የምገድለው። እስኪ አንድ ቀን ትገላላችሁ? ዝግጁ ናችሁ? ና እንገድለው። ለኢየሱስ ሃሌሉያ አሜን ነው ወይ? አንቀ ገላለሁ የምለው ራሱ ተገልብጦ ይሄዳል። አሜን። ኧረ አሜን በል በኢየሱስ። እዚህ እኔን የምፈልግ በለው ራሱ በለው ይገለብጣል በለው። አሜን ሃሌሉያ አሜን ነው ወይ? አደጋለሁ ያዝና ከዚህ በኋላ በለው የምታገለው በለው የለም ሄዷል በለው። ኢየሱስ ጌታ ነው። አሜን ነው ወይ? እንምልሽ ታልሽ እንዴት ነሽ? እግዚአብሔር ይመስገን። እኔን መግደል ትፈልጋለሽ? አረን ያልፈልግ። ኢየሱስ ጌታ ነው። አሜን ነው ወይ? አያችሁ አሁን እናንተ ስታይ እንዲህ ይመስላል። እናንተን የምፈልገው ራሱ ተገለበጠ። አሜን። እሱ ተገለበጠ በለው። ተገለበጠ በለው። ኢየሱስ ጌታ ነው። ይፈልገን እንጂ ግን አያገኝህም። አሜን። አያገኛችሁ። አሜን። ሃሌሉያ። እንዴት ነሽ? ደስ አለሽ? አዎ ደስ አለሽ? የሆነ ጊዜ እንደው እግዚአብሔር ነው የፈወሰኝ። ወንድሜ አማኝ ነውና እሺ እዚህም ይመጣል እዚህ ቸርች እሺ ስሉስ ይባላል እና ብዙ ልጆች ያውቁታል እና አንድ ሌላም ወንድም አለኝ እና አሁን ወደ ዩኒቨርሲቲ ሄዶ ነው እሺ እና አሞኝ የሚጥል በሽታ አለብኝ እሺ እና አልጋ ላይ ጥሎኝ እንደዛው ልሞት ብዬ ትንፋሼ ሁሉ ጠፍቶ ጸልዮልኝ ነው አሁን ወደ ዩኒቨርሲቲ ሄዶ ጸልዮልኝ ነው ያዳነኝ። እሱ አዎ እሺ ከዛም በኋላ በቃ እኔም በጌታ ሆንኩኝ። በቃ አማኝ ሆንኩኝ። አባቴም መጠጥ ይጠጣ ነበረ። ክፍለ ሀገር ሄዶ ሁሉንም ትቶ አማኝ ሆነ። አሁን አማኝ ነው። አሁን እሷት ምን ያስፈልጋል? ቅባት። አሜን ነው ወይ? አሁን ቅባት ያስፈልጋል። ኧረ ዛሬ አንድ ሰው ላይ ቅባት ይመጣል። አሜን። አንድ ሰው ላይ ቅባት ይመጣል። አሜን። እዚህ የእግዚአብሔር ቅባት ሆነ። እግዚአብሔር ቅባት ድገም የእግዚአብሔር ቅባት ድገም የእግዚአብሔር ቅባት። አሜን ነው ወይ? አሜን። ዛሬ ባንቺ ላይ ይመጣል። አሜን። ዛሬ ባንተ ላይ ይመጣል። አሜን። ኧረ ውሰድ በኢየሱስ። አሜን። ተንበርክክ ልቀባሽ ኢየሱስ ጌታ ነው። እግዚአብሔር ሆይ ጸልያለሁ፣ በዚህ ላይ ያንተ ክብር ይቀመጥ። አባቴ ሆይ ከዚህ ሰዓት ጀምሮ በሷ ላይ አባ በጨመርኩ ሰዓት ጀምሮ መንፈስ ቅዱስ በሷ ላይ አንተ ክበር። አይምሯ ላይ ልቧ ላይ ጤና ላይ አንተ ክበር። ዘመነ ሁሉ ላንተ ይሁን። መንፈስ ቅዱስ አንተ ተጠቀም። እግዚአብሔር ሆይ በጠላቶች ፊት የቀባው አንተ ከዚህ ሰዓት ጀምሮ ድልን ስጣት። አባ አዲስ ጥበብ፣ አዲስ ዕውቀት፣ አዲስ ማስተዋል፣ አዲስ ኃይል በኢየሱስም ከዚህ በኋላ ብዙዎች በሷ ነፃ ይውጣ። ብዙዎች ይባረኩ፣ ብዙዎች ይፈወሱ፣ ብዙዎች ይባረኩ። ከዚህ በኋላ ለብዙዎች በረከት ይሆን። መንፈስ ቅዱስ ያንተ ይሆን፣ መቀመጫት ይሆን በኢየሱስ። ለኢየሱስ ክብር አምጡ።
ሃሌሉያ። ከዚህ በኋላ የመንፈስ ቅዱስ ኃይል ባንቺ ላይ አስቀምጫለሁ በኢየሱስ ስም።